ሰላም እንዴት ናችሁ? ውድ የተከበራችሁ የበኒ ቤተሰቦች፣ እኔ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? አውቃለሁ ጠፍቻለሁ። ሰሞኑን ብዙም ቪዲዮ እየሰራሁላችሁ አይደለም። ዛሬ ደግሞ የሚገርም አፕሊኬሽን ኳስ የምታዩበትን አፕሊኬሽን ይዤላችሁ መጥቻለሁ። በባለፈው ቪዲዮ እንግዲህ ስለ ያሲን ቲቪ ሰርቼላችኋለሁ። ሁላችሁም ኮሜንት ላይ እናመሰግናለን እያላችሁ ነበርና አንዳንዶቻችሁ ደግሞ እየሰራልን አይደለም ብዙም ኔትወርክ እያስቸገረን ነው ላላችሁ ደግሞ ዛሬ የሚገርምና የሚደንቅ አፕሊኬሽን ይዤላችሁ መጥቻለሁ። ያኛው ቪዲዮን ለምን እንደሆነ አላውቅም ዩቲዩብ አጥፍቶብኛል። ዛሬ ደግሞ የሚገርም አፕሊኬሽን ኳስ በቀላሉ ብዙም ኔትወርክ ሳትጨናነቁ የምታዩበት ቤስት የሆነ አፕሊኬሽን ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ድረስ ማየት ብቻ ነው የሚጠበቅባችሁ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት ላይ ደግሞ ሀሳባችሁን እንድታስቀምጡልኝ እፈልጋለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አፕሊኬሽን ፕሌይ ስቶር ላይም አፕ ስቶር ላይም የምታገኙት ሲሆን ፕሌይ ስቶር ላይም አፕ ስቶር ላይም አለ። ግን ቀጥታ እንደ ሌሎች አፕሊኬሽን ከፕሌይ ስቶር የምታወርዱት አይደለም። አንዳንድ አፕሊኬሽኖች ፕሌይ ስቶር ላይ ትሄዱና ዳውንሎድ በማድረግ ብቻ መጠቀም የምችሉት ነው። ይሄኛውንም ግን እንደዛ ማድረግ ትችላላችሁ። ቀጥታ ፕሌይ ስቶር ላይ በመሄድ ማውረድ እንችላለን። ግን ምንድነው ብዙ ፌክ አፕሊኬሽኖች አሉ። ፕሌይ ስቶር ላይ ሰርች በምናደርግበት ሰዓት ላይ አፕሊኬሽኑን ያመጣልናል፣ ግን ብዙ ፌክ አፕሊኬሽኖች አሉ። ሶ ዛሬ እንግዲህ ያመጣውላችሁ እንዴት አድርጋችሁ ኦሪጂናሉ አፕሊኬሽን ዳውንሎድ እንደምታደርጉ ነው። እንዴት አድርጋችሁ ኦሪጂናሉን አፕሊኬሽን ዳውንሎድ እንደምታደርጉ ነው ይዤላችሁ የመጣሁት ማለት ነው። በመጀመሪያ ቀጥታ እንግዲህ ወደ ፕሮሰሱ እንሄዳለን። ለዚህ ቤት አዲስ ከሆናችሁ ግን ሰብስክራይብ እንድታደርጉልኝ ይፈልጋለሁ። ለእኔም ያው ማበረታቻ ይሆንልኛል። ምንድነው የምናደርገው? ፕሌይ ስቶር ላይ እንሄዳለን። ቀጥታ ፕሌይ ስቶር ላይ ወይ ደግሞ አፕ ስቶር ላይ በመሄድ ፎርማ ፕሮ ብለን ሰርች እናደርጋለን። ፎርማ ይኸው እዚህ ጋር እንደምታዩት ምንድነው ፕሌይ ስቶር ላይ በመሄድ ፎርማ ፕሮ ብለን ሰርች እናደርጋለን። መጀመሪያ ፎርማ ፕሮ ብለን ሰርች እናደርጋለን። የሚመጣለን እቺኛዋን ዳውንሎድ እናደርጋለን። ኦኬ እቺኛዋን እንደምታዩት ዳውንሎድ እናደርጋታለን። ዳውንሎድ ካረገለን በኋላ ምንድነው የምናደርገው? ዳውንሎድ አድርጎ ከጨረሰልን በኋላ ቀጥታ ወደ አፑ እንገባለን። አፑ ምንድነው ኳስ የምናይበት አፕሊኬሽን አይደለም። ይሄኛው ኦሪጂናሉን ኳስ የምናይበት አፕሊኬሽን የምናገኝበት ነው ይሄኛው ሶ ቀጥታ እዚህ ጋር ምንድነው የምናደርገው? አሁን ወደ አፕሊኬሽኑ ስንገባ ብዙ አማራጮችን ያመጣልናል። ሶ እዚህ ጋር ብዙ አፕሊኬሽኖችን ሲያመጣልን እኛ ስክሮል ላይ ስክሮል ታደርጉና ምን ይላል እዚህ ጋር ውስጥ ከገባን በኋላ ምንድነው የምናደርገው? ፉትቦል ላይቭ ኤችዲ የሚለውን እናካትታለን። እዚህ ጋር እንደምታዩት ፉትቦል ላይቭ ኤችዲ የምትለዋን አንዴ ክሊክ ስናደርጋት ይሄው እንደምታዩት እንደዚህ አይነት ነገር ውስጥ ይከተናል። እንደዚህ አይነት ነገር ውስጥ ከገባን በኋላ ወደ ላይ ስክሮል ታደርጉና ኢንስቶል ሚላለች። ከስር ምናለች? ኢንስቶል ምትላለች ማለት ነው። ሶ እቺ ኢንስቶል የምትለዋን በመንካት ቀጥታ ወደ ፕሌይ ስቶር ይወስደናል። ወደ ፕሌይ ስቶር ይወስደንና ኦሪጂናሉ ፌክ ያልሆነውን በትንሽ ኔትወርክ ይሰራላችሁ የሚችለው አፕሊኬሽን ይሄኛው ነው ማለት ነው። በዚህ መንገድ ሄዱና ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁት በኋላ አፕላይ ማድረግ ቀላል ነው። እናንተ ያው ዳውንሎድ አድርጋችሁት ዳውንሎድ መጠቀም ብቻ ነው ያለባችሁ። የሚከብዳችሁ ነገር ካለ ኮሜንት ላይ ጠይቁኝ። ይሄን ይመስላል ማለት ነው የዛሬው ቪዲዮ። በቀጣይ እንግዲህ በሌላ ቪዲዮ እመለሳለሁ። እንዲሰራላችሁ የምትፈልጉ የአፕሊኬሽን አይነት ካለ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። በቀጣይ ቪዲዮ ሰራላችኋለሁ። ይመቻችሁ። ቀጣይ እንግዲህ በሌላ ቪዲዮ እመጣለሁ ማለት ነው። ቴንክ ዩ። አመሰግናለሁ።